እንኳን ወደ መዝሙር ነጥብ በሰላም መጡ ውድ ቤተሰቦቻችን። ሰላም፣ እግዚአብሔር ይመስገን። ዛሬ ልባችንን የሚነካ፣ ነፍሳችንን የሚያበረታ፣ እምነታችንንም የሚያጸና አንድ እጅግ ኃይለኛ መዝሙር ይዘንላችሁ ቀርበናል። የዛሬው መዝሙር ዘማሪት ምርትነሽ ጥላሁን የምታቀርበው አኑሮኛል ቸርነትህ የሚለው ነው። ይህች መዝሙር ስለ እግዚአብሔር ቸርነት፣ ስለ ደግነቱ፣ ስለ ፍቅሩና ሕይወታችንን እንዴት እንደሚያኖር በሚገርም ሁኔታ ትዘምራለች። እኔም ዛሬ ከዚህች መዝሙር ውስጥ ያሉትን ጥልቅ መጽሐፍ ቅዱሳዊ እውነቶች ቆፍሬ ላወጣላችሁ እሞክራለሁ። እስከ መጨረሻው ሆነው ያዳምጡ፣ ልባችሁን ክፈቱ እና እግዚአብሔር በዚህ ቃል ይናገራችኋል። ከመጀመራችን በፊት ግን አንድ ነገር ልጠይቃችሁ። በሕይወታችሁ ውስጥ የእግዚአብሔርን ቸርነት አስተውላችኋል? አንዳንድ ጊዜ መከራ፣ ችግር፣ ሕመም ሲመጣ እግዚአብሔር እንደረሳን ይሰማናል። ነገር ግን ይህች መዝሙር የምታስታውሰን አንድ መሠረታዊ እውነት አለ። ቸርነቱ ልክ የሌለው፣ ደግነቱ የማያልቅ፣ ፍቅሩም ከሞት የሚያስነሳ ነው። እስኪ አብረን ወደዚህ ጥልቅ ምስጢር እንግባ። ዘማሪቷ ስትጀምር አኑሮኛል ቸርነትህ ልክ የሌለው፣ ደግነትህ እንዳንተ አይነት የት ይገኛል? ሁሉም ነገር ትዝ ይለኛል ትላለች። ይህች የመጀመሪያ ሐረግ ብቻ እንኳ የእግዚአብሔርን ቸርነት በሚገባ ገልጸዋለች። አኑሮኛል ማለት ምን ማለት ነው? አኑሮኛል ማለት ሕይወት ሰጠኝ፣ አቆየኝ፣ እስከ ዛሬ ድረስ እንድደርስ አድርጎኛል ማለት ነው። እኛ ራሳችንን ብንመለከት ዛሬ ላይ መድረሳችን ራሱ የእግዚአብሔር ቸርነት ነው። ብዙዎች ተኝተው ነቅተው አያውቁም። ብዙዎች ዕድሜያቸው አጥሯል። ብዙዎች በተለያየ ምክንያት ዛሬን ሳያዩ ቀርተዋል። ነገር ግን እኛ እስከ ዛሬ መኖራችን፣ መተንፈሳችን፣ መስማታችን፣ ማየታችን የእግዚአብሔር ቸርነት ነው። በሰቆቃው ኤርምያስ 3:22-23 ላይ የእግዚአብሔር ምሕረት አላለቀም፣ ርኅራኄውም አያልቅምና አልጠፋንም፣ በየማለዳው ይታደሳል፣ ታማኝነትህ ታላቅ ነው ተብሏል። አያችሁት? በየማለዳው የምንነቃው ራሱ ቸርነቱ ስለታደሰ ነው። እኛ ሳንጠይቀው፣ ሳንለምነው፣ አልፎ ተርፎም ሳናስበው በየቀኑ ያኖረናል። ይህ ምንኛ ድንቅ ቸርነት ነው! ልክ የሌለው ደግነትህ ስትል ደግሞ የምትናገረው ስፍር ቁጥር የሌለውን የእግዚአብሔርን ጸጋ ነው። የሰው ደግነት ልክ አለው። ሰው ለጊዜው ደግ ሊሆን ይችላል፣ ነገር ግን ደግነቱ ሊያልቅ ይችላል። የእግዚአብሔር ደግነት ግን ልክ የለውም። በመዝሙረ ዳዊት 103:11 ሰማይ ከምድር ከፍ እንደሚል ለሚፈሩት ምሕረቱ እንዲሁ ከፍ አለ ይላል። ይህ ማለት ምሕረቱ ልክ እንደ ሰማይና ምድር ርቀት ሰፊ ነው፣ ሊለካ አይችልም። እንዳንተ አይነት የት ይገኛል? የሚለው ሐረግ ደግሞ የእግዚአብሔርን ልዩነት ያሳያል። እርሱን የሚመስል ማንም የለም። በብሉይ ኪዳን እግዚአብሔር ለሙሴ በዘጸአት 34:6-7 ላይ ራሱን ሲገልጥ እግዚአብሔር የሚራራና ቸር፣ ለቁጣ የዘገየ፣ በምሕረትና በእውነት የበዛ፣ ለሺህ ትውልድ ምሕረትን የሚጠብቅ፣ ኃጢአትንና መተላለፍን ኃጢአትንም ይቅር የሚል አለ። እንዲህ አይነት አምላክ የት ይገኛል? በየትኛውም ሃይማኖት ውስጥ እንዲህ ያለ አምላክ የለም። የእኛ አምላክ ብቻ ነው ለኃጢአተኞች ምሕረቱን የሚያበዛው። ሁሉም ነገር ትዝ ይለኛል የሚለው ሐረግ እጅግ አስፈላጊ ነው። ዘማሪቷ ያለፈውን ቸርነቱን ታስባለች። መዝሙረኛው ዳዊት በመዝሙረ ዳዊት 103:2 ነፍሴ ሆይ እግዚአብሔርን ባርኪ፣ ቸርነቱንም አትዘንጊ ብሏል። እኛም እንደ እርሷ ቸርነቱን ማሰብ አለብን። ብዙ ሰዎች ችግር ውስጥ ሲሆኑ የእግዚአብሔርን ቸርነት ይረሳሉ። እስራኤላውያን በምድረ በዳ ሳሉ እግዚአብሔር ያደረገላቸውን ተአምራት ረሱ?
ማጉረምረምም ጀመሩ። ነገር ግን እኛ እንደዚያ መሆን የለብንም። ትዝ ማለት ማሰብ፣ ማስታወስ ማለት ነው። እግዚአብሔር ትናንት ያደረገልኝን ሳስብ ዛሬም እንደሚያደርግልኝ አምናለሁ። ታሪኬን ሳስብ፣ ከየት እንደመጣሁ፣ ከምን እንደዳኑ ሳስብ፣ ልቤ በምስጋና ይሞላል። አሁን ወደ ሁለተኛው ክፍል እንሂድ። ዘማሪቷ፣ ያቺ ፈዋሽ አዳኝ እጅ ዛሬም ለኔ ተዘርግታ፣ በኃጢአት ርቄ እንዳልጓዝ አስረኸኛል በውለታ ትላለች። እዚህ ላይ የእግዚአብሔርን የፈዋሽነትና የአዳኝነት እጅ ትገልጻለች። የእግዚአብሔር እጅ ምንጊዜም የተዘረጋች ናት። በኢሳይያስ 59:1 እነሆ እግዚአብሔር እንዳያድን እጁ አላጠረችም፣ እንዳይሰማም ጆሮ አልደፈነም ተብሏል። ይህ ምንኛ የሚያጽናና ቃል ነው። ብዙ ጊዜ እኛ በኃጢአታችን ምክንያት ከእግዚአብሔር የራቅን ይመስለናል። ነገር ግን እጁ አሁንም ወደ እኛ የተዘረጋች ናት። እንደ አባካኙ ልጅ አባት ሁሉ እርሱም ልጆቹ ወደ እርሱ እንዲመለሱ እየተጠባበቀ እጁን ዘርግቶ ይጠብቃል። ፈዋሽ የሚለው ቃል በጣም አስፈላጊ ነው። እግዚአብሔር ሐኪም ነው። ሥጋዊ ሕመምን ብቻ ሳይሆን መንፈሳዊ ሕመምንም ይፈውሳል። በዘጸአት 9:26 እኔ ፈዋሽ እግዚአብሔር ነኝ ብሏል። በወንጌልም ኢየሱስ በሄደበት ሁሉ ድውያንን ይፈውስ ነበር። የቀን ደም ሴት ለ18 ዓመታት ታምማ ነበር። ኢየሱስ ግን እጁን ዘርግቶ ፈወሳት። የደም ፈሳሽዋም ሴት የልብሱን ጫፍ በመንካት ብቻ ተፈወሰች። ያ የተዘረጋች እጅ ዛሬም አለ፣ ለአንተም ተዘርግታለች። ልትነካት ትፈልጋለህ? በእምነት ቅረብ፣ እርሱም ይፈውስሃል። በኃጢአት ርቄ እንዳልጓዝ አስረኸኛል በውለታ ስትል ደግሞ ሌላ ጥልቅ ነገር ትናገራለች። ኃጢአት ከእግዚአብሔር ያርቀናል። በኢሳይያስ 59:2 ኃጢአታችሁ ከአምላካችሁ ፊት የሰወረ ነው ተብሏል። ነገር ግን እግዚአብሔር በውለታው ማለትም በጸጋው አስሮናል። እኛ ልንርቀው ስንፈልግ፣ እርሱ ግን በፍቅሩ ገመድ ያስረናል። በሆሴዕ 11:4 በሰው ገመድ በፍቅርም ማሰሪያ ሳብኋቸው ተብሏል። እኛ ራሳችንን ለማዳን ስንቸገር እግዚአብሔር ግን አይተወንም። እንደ እረኛው የጠፋችውን በግ እስኪያገኛት ድረስ እንደሚፈልጋት ሁሉ እርሱም እኛን ይፈልገናል። ደግሞም ሕይወት ምርጫ ቢሆን ካንተ ወደ ማን ይኬዳል ስትል የጴጥሮስን ቃል ታስተጋባለች። በዮሐንስ 6:68 ላይ ጴጥሮስ፣ ጌታ ሆይ ወደ ማን እንሄዳለን? የዘላለም ሕይወት ቃል አንተ አለህ አለ። በእርግጥም ከኢየሱስ ውጭ ሕይወት የለም። ሌሎች አማልክት፣ ሌሎች ፍልስፍናዎች፣ ሌሎች ሃይማኖቶች ሁሉ ወደ ሞት የሚወስዱ ናቸው። ነገር ግን ኢየሱስ ብቻ ነው መንገዱ፣ እውነቱና ሕይወቱ። ዮሐንስ 14:6 ቀጥላ፣ አባቴ ፍቅርህ እኮ ጌታዬ ፍቅር እኮ ዓለምን ያስቀናል ትላለች። ይህ በጣም የሚያስደንቅ አባባል ነው። የእግዚአብሔር ፍቅር በጣም ታላቅ ከመሆኑ የተነሳ ዓለም እንኳ ያስቀናል። ዓለም ማለት እግዚአብሔርን የማያውቁት ሰዎች ናቸው። እነርሱ እኛ ያለንን ልዩ ፍቅር ሲመለከቱ ይቀናቸዋል። ይህ በራሱ ምስክርነት ነው። በአንደኛ ዮሐንስ 3:1 አባት የእግዚአብሔር ልጆች ተብለን እንድንጠራ እንዴት ያለ ፍቅር ሰጠን ተብሏል። የእግዚአብሔር ልጆች መሆን ምንኛ ትልቅ ክብር ነው! ይህ ክብር ዓለም ከሚሰጠው ክብር ሁሉ ይበልጣል። አሁን ወደ መዝሙሯ ማዕከላዊ ክፍል እንሂድ። ሞቼ ነበር ተቀብሬ ጌታ ወደ እኔ ባትመጣ፣ አንተ ሞቴን ባትሞትልኝ ወዴት ነበር የኔ ዕጣ ትላለች። ይህ የወንጌል ልብ ነው። እኛ በኃጢአታችን ምክንያት መንፈሳዊ ሙታን ነበርን። በኤፌሶን 2:1 እናንተም በበደላችሁና በኃጢአታችሁ ሙታን ነበራችሁ ተብሏል። ይህ ማለት ከእግዚአብሔር የተለየን፣ ለመንፈሳዊ ነገር ምንም ሕይወት የሌለን ነበርን ማለት ነው። ነገር ግን ኢየሱስ ወደ እኛ መጣ። በገና በዓል የመጣው ለጻድቃን ሳይሆን ለኃጢአተኞች ነው። እርሱ ራሱ
ለጻድቃን ሳይሆን ኃጢአተኞችን ወደ ንስሐ ልጥራ መጥቻለሁ ብሏል። ሉቃስ ለ6:28 ጉዳይ አንተ ሞቴን ባትሞትልኝ ስትል የምትናገረው የክርስቶስን ምትክ ሞት ነው። እኛ ልንቀጣ የሚገባን ሞት ነበር፣ ነገር ግን እርሱ በእኛ ፋንታ ተቀጣ። በኢሳይያስ 53:5 እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ተቀጠቀጠ ተብሏል። ይህ ምንኛ ድንቅ ፍቅር ነው! እኛን ለማዳን ሲል ራሱን ሞት አሳልፎ ሰጠ። ከንቱ ነበር ማንነቴ አሸናፊ በዚህች ዓለም ስትል ደግሞ ያለ ክርስቶስ ያለውን ሕይወት ትገልጻለች። በዓለም ዓይን ስኬታማ መስለን ልንታይ እንችላለን፣ ነገር ግን ያለ ኢየሱስ ሕይወት ከንቱ ነው። ሰሎሞን በመክብብ መጽሐፍ ላይ ከንቱ ከንቱ ሁሉም ከንቱ ነው ብሏል። ሀብትም ጥበብም ዝናም ሁሉ ከንቱ ነው፣ ነገር ግን በክርስቶስ ሕይወታችን ትርጉም ያገኛል። ግን አንተ የያዝከው አባቴ የያዝከው ይኖራል ዘላለም ስትል የምታጠናክረው የዘላለም ሕይወትን ተስፋ ነው። በዮሐንስ 10:28 እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ማንም ከእጄ አይነጥቃቸውም ብሏል። ይህ ምንኛ ድንቅ ተስፋ ነው! አንዴ ክርስቶስ ከያዘን ማንም ሊያወጣን አይችልም። ሞትም፣ ሕይወትም፣ መላእክትም፣ ግዛትም፣ ያለውም፣ የሚመጣውም፣ ኃይላትም፣ ከፍታም፣ ዝቅታም ሆነ ሌላ ምንም ፍጡር ከክርስቶስ ፍቅር ሊለየን አይችልም። ሮሜ ለ9:22 ጉዳይ እስከ 39 ቀጥላ መቅደስህን ተጠግቼ አይቻለሁ ብዙ ነገር ከልቤ ውስጥ ያስቀመጥኩት እንዲህ ለሰው ማይ ነገር ትላለች። እዚህ ላይ ዘማሪቷ የግል ምስክርነቷን ትናገራለች። በመቅደስ ውስጥ ሆና የተመለከተችው ነገር እጅግ ብዙ ነው። ይህ እንደ ቅዱስ ጴጥሮስ በታቦር ተራራ ላይ ያየው የክርስቶስን መለወጥ ራእይ ነው። በልቧ ያስቀመጠችው ምስጢር በቃል ሊገለጽ የማይችል ነው። በሁለተኛ ቆሮንቶስ 12:4 ላይ ጳውሎስ ስለ ገነት ራእይ ሲናገር ሰው ሊናገረው የማይገባውን የማይነገረውን ቃል ሰማ ይላል። እያንዳንዱ አማኝ ከእግዚአብሔር ጋር የግል ልምድ አለው። ያንን ልምድ ለሌሎች ሙሉ በሙሉ ማስረዳት አይቻልም፣ ነገር ግን በሕይወታችን መለወጥ ይታያል። ግን የሆነ ሁሉ ሆኖ የለም ዛሬ ያላረፈ ስትል የምትናገረው በሕይወት ውስጥ መከራና ፈተና እንዳለ ነው። በእርግጥም የክርስቲያን መሆን ማለት ከመከራ ነፃ መሆን ማለት አይደለም። ኢየሱስ ራሱ በዓለም መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ ብሏል። ዮሐንስ ለ17:27 ጉዳይ ነገር ግን በዚያ መከራ ውስጥ እንኳ እግዚአብሔር ከእኛ ጋር ነው። የመከራው ብዛት የፈተናው ብዛት ባንተ እየታለፈ ስትል የእግዚአብሔርን ታማኝነት ትገልጻለች። በአንደኛ ቆሮንቶስ 10:13 እግዚአብሔር የታመነ ነው፣ ከአቅማችሁ በላይ እንድትፈተኑ አይፈቅድም፣ ነገር ግን ትሸከሙት ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያዘጋጅላችኋል ተብሏል። ስለዚህ በፈተና ውስጥ ስንሆን እግዚአብሔር እኛን ረስቶናል ማለት አይደለም። ከዚያ ፈተና ጋር መውጫውንም አዘጋጅቶልናል። መዝሙሯን ስታጠቃልል አይጠፋኝም ያ ፈገግታ ልጄ ብለህ ያሳደከኝ፣ አመፀኛ መጥፎ ሆኜ በትከሻህ ላይ ያቀፍከኝ ትላለች። ይህ የሚያሳየው የእግዚአብሔርን የአባትነት ፍቅር ነው። ልክ አባካኙ ልጅ ወደ አባቱ ሲመለስ አባቱ ሮጦ አቅፎ እንደሳመው ሁሉ እግዚአብሔርም ንስሐ የምንገባን ልጆቹን በእቅፉ ይቀበላል። የሚገርመው ደግሞ አመፀኛ መጥፎ ሆኜ ስትል ራሷን መግለጿ ነው። እኛም በእውነት አመፀኞች ነበርን፣ ነገር ግን የእግዚአብሔር ፍቅር ያን ሁሉ ይቅር ይላል። እዲህም አይነት ወዳጅ አለ እየከዱት የሚያፈቅር ስሙም ኢየሱስ ነው የእምነታችን ምስጢር ስትል በማጠቃለል ትዘምራለች። ይህ ኢየሱስ ማን እንደሆነ በአጭሩ የሚገልጽ ነው።
እርሱ የማይለወጥ ወዳጅ ነው። እኛ ስንክደው እንኳ እርሱ ይወደናል። በሁለተኛ ጢሞቴዎስ 2:13 ባናምንም እርሱ የታመነ ነው፣ ራሱን መካድ አይችልም ተብሏል። ይህ ምንኛ የሚያጽናና ነው! እስኪ ውድ ቤተሰብ፣ ዛሬ የተማርነውን እናጠቃልለው። እግዚአብሔር አኑሮናል። ቸርነቱ ልክ የለውም። ደግነቱ አያልቅም። እጁ ዘወትር ወደ እኛ የተዘረጋች ናት። በኃጢአታችን ራቅን ስንል እርሱ በጸጋው አስሮናል። የእርሱ ፍቅር ዓለምን ያስቀናል። ለኃጢአታችን ሲል ሞተ፣ በሞቱም ሕይወት ሆነልን። እኛን እንደ ልጆቹ አድርጎ በእቅፉ ያኖረናል። ኢየሱስ ክርስቶስ የእምነታችን ምስጢር ነው።